እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የሕማማት ሳምንት የትንሣኤ ዋዜማ ሳምንት ኢትዮጵያውያንና ኤርትራውያን ክርስቲያኖች በሙሉ በሰላም በጤናና በፍቅር አደረሳችሁ አደረሰን ማለት እፈልጋለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በአብሮ አደግ ጓደኞቹና በዘመዶቹ እንደ ተራ ህልመኛና ባለራዕይ ተደርጎ ተቆጥሮ ነበር። እዚህ ምድር በነበረበት በሚገባበትና በሚወጣበት ጊዜ ፖለቲከኞች ለወንበራቸው የሚያሰጋ የዙፋናቸውም አደጋ አድርገው ቆጥረውት ነበር። በጊዜው የሃይማኖት አባት የሚባሉት ፈሪሳውያን፣ ሰዱቃውያንና የምኩራብ ሽማግሌዎች በግብዝነት ተውኔት አገልግለው የሚያገኙትን ክብርና ዝና እንጀራ አቋርጦባቸው በሕይወቱና በትምህርቱም እየኮነነ ከሰው ልብ አውጥቷቸው ነበርና ከዚህ የተነሳ ኢየሱስን የጥቅማቸው ተጋፊ አድርገው በማሰብ ከቅናታቸውና ከጭካኔያቸው ጥልቀት የተነሳ ለሞት ኮቴውን እየተከተሉ ከጅለውት ነበር። ደቀ መዛሙርቱም የተጨቆነ ኑሮ መኖር ሰልችቷቸው መሯቸው ነበርና የዳዊትን መንግስት አስመላሽ መስፍን መሲህ አዳኝ አድርገው ገምተውት አስበውት ነበር። ባለጠጎች የሀብታቸው ተቀናቃኝና የምቾታቸው እንቅፋት እንደሆነ ገምተውት ወይም አስበውት ነበር። ማህበረሰቡም ማለት ይቻላል አብዛኛውን ሰው የማይመርጥ ክላስ የማያውቅ ዘማዊና ቀራጭ ኃጢአተኛ እንዲሁም የወንጀለኛ የዱርዬ ወዳጅ አድርገው ኢየሱስን አስበውት ስለውት ገምተውት ነበር። ኢየሱስ ክርስቶስ የእግዚአብሔር ልጅ ግን ለብዙዎች ጥያቄ ላመኑበት መልስ ሆኖ ኖሯል። ዛሬም ጌታችን መድኃኒታችን ኢየሱስ ክርስቶስ ለብዙዎች ጥያቄ ነው፣ ለብዙዎች እንቆቅልሽ ነው። ለሚያምኑበት ግን ብርሃንና መገለጥ የጥያቄ ሁሉ መልስ ነው። ኢየሱስ ክርስቶስ እውነተኛ የነፍስ ጥያቄ መልስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰውን ሁሉ ይወዳል፣ ለሰው ሁሉ ሞቷል። እሱ እረፍት፣ እውነተኛ ሰላምና ደስታ የዘላለምንም ሕይወት ይሰጣል። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሞተልን እናከብረዋለን፣ እናመሰግነዋለን፣ እናገለግለዋለን። ክብር ለገናና ስሙ ይሁን።